ማንቸስተር ዩናይትድ እኔ አንዳንዴ እውነት ለመናገር የማንቸስተር ዩናይትድ ክብሩ የሚገባሽ የማንቸስተር ዩናይትድ ታላቅነት የሚገባሽ እንደዚህ በተንኮታኮተ ጊዜ እንኳን የሚሰጠው ክብር ነው። ልክ ነው። አሁን 2013 አንስተሽ እስከ 2025 ድረስ በትልቅ ደረጃ ኮምፒት ማድረግ ከመቻል አንጻር ክፍተት አለበት የምትዩ ማንቸስተር ዩናይትድ፣ ኃያልነቱን መልሶ አላገኘም የምትዩ ማንቸስተር ዩናይትድ ዚስ ይር ፎርብስ ባወጣው እንትን ዘ ሰከንድ ሞስት ቫሉዌብል ክለብ ኢን ዘ ወርልድ ስትባይ እነዚህ የ13 ዓመታት መንገታገቶች የ13 ዓመቶች ማቃቶች አልነቀነቁትም። አንድ ሪያል ማድሪድ ብቻ ነው የሚበልጠው። ሪያል ማድሪድም ደግሞ የሚበልጠው በ100 ሚሊዮን ካልሆነ በስተቀር 6.7 ነው፣ ይሄኛው 6.6 ቢሊዮን ነው። የሁለቱ ቫሉዌሽናቸው ማለት ነው። የአርሰናልን ብትወስጂ ከማንቸስተር ዩናይትድ አንጻር ኦልሞስት የማንቸስተር ዩናይትድ ቫሊዩ በጥፍ ይበልጣል ከአርሰናል። ከነ ማንቸስተር ሲቲ፣ ከነ ባርሴሎና፣ ከነ ባየር ሚኒክ፣ ከነ ሊቨርፑል፣ ከነ ቼልሲ የበለጠ ነው ማንቸስተር ዩናይትድ። ዝም ብሎ ይገርመኛል እኔ እና ይሄ አንድ አባባላ ክላሲስ ፐርማነንት የሚባል በቃ እሱን ነው የሚያሳየኝ ለኔ የእውነት ለመናገር። ሁለተኛ ማንቸስተር ዩናይትድ 15ኛ ነው የወጣው ዘንድሮ 15ኛ ነው የወጣው። ዩሮፓ ሊግንም በቶተናም ተሸንፏል። ቻምፒዮንስ ሊግ አይገባም። ዩሮፓ ሊግ ላይ የለበትም። ኮንፈረንስ ሊግ ላይ የለበትም። እና ማንቸስተር ዩናይትድ የሚፈልጋቸውን ተጫዋቾች እነሱም ይፈልጉታል። አንዳንዶቹ የቻምፒዮንስ ሊግ እግር ኳስ የሚሰጧቸውን ክለቦች ትተው ኖ እኔ ለማንቸስተር ዩናይትድ ይሻለኛል ይላል። አሁን ኤምቤሞ ያንን ነው እያለ ያለ ብሪያን ኤምቤሞ ከብሬንትፎርድ ኒውካስል እኮ ይፈልገዋል። ኒውካስል ውስጥ እኮ ቻምፒዮንስ ሊግ ጌም አለ። ኤምቤሞ ቻምፒዮንስ ሊግ ጌምን አይፈልግም ወይ እስክትይ ድረስ ኖ የማንቸስተር ዩናይትድ ይሻለኛል ይላል። ማቲያስ ኩና እኮ ተፈላጊነት አለው። ማቲያስ ኩና ግን ኖ ማንቸስተር ዩናይትድ ቻምፒዮንስ ሊግ እኮ የለውም፣ ችግር የለም አይኑረው፣ ችግር የለም አብረን አንለወጥም ምናምን ነው የሚሉ። አሁን የጎኮሬሽን እኮ ላመጣልሽ። አሁን ጎኮሬሽ ምን አለ ሲባል ነበር የተወሰነ ጊዜ በፊት ቻምፒዮንስ ሊግ ኳስ ባለበት ነው መቀላቀል የምፈልገው አለ ሲባል አልነበር? አሁን ራሱ መግለጫ ሰጠ። ራሱ መግለጫ ሲሰጥ ምን አለ? ክብር ነው ለእኔ እኮ ለማንቸስተር ዩናይትድን መቀላቀል የቻምፒዮንስ ሊግ ጌም በሌለበትም ቢሆን ከአሞሪም ጋር አብሮ መስራት፣ የማንቸስተር ዩናይትድን ማሊያ መልበስ፣ ለማንቸስተር ዩናይትድ መጫወት። ማንቸስተር ዩናይትድ ጋር ጥያቄው ከመጣ ኮንሲደር አድርገዋለዋል።